ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ እግዚአብሔር ዓለምን የሚያይበት እይታ የእግዚአብሔር ልጆች ብሎ ይመለከታቸዋል። በሌላ በኩል ደግሞ የክፉ ልጆች ብሎ ይመለከታቸዋል። ለዚህ ነው እግዚአብሔር መንግሥት እንጂ ሃይማኖት የለውም የምንለው። ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች፣ ወንድማችሁ ቅዱስ ተካልኝ ነኝ። ይህ የመንግስቱ መልእክት የተሰኘው ፕሮግራማችን ነው። ዛሬ ደግሞ ከእግዚአብሔር ቃል በአንድ ሐሳብ የእግዚአብሔርን ቃል ማካፈላችሁ ይሆናል። የዛሬው ርዕሳችን የእግዚአብሔር መንግስትና ዘላለማዊ ሐሳብ በሚል ይሆናል። በዚህ አቅጣጫ አጠር ያለ ዋና ዋና አስደናቂ የሆኑ የእግዚአብሔር መንግስት እውነታዎችን እንከፋፈላለን። በመጀመሪያ የዘላለም ሐሳብ የሚለውን አጭር ወይም ቀለል ባለ መንገድ ለመተርጎም መሞከር ይኖርብናል። ምክንያቱም ቀጣይ የምናነሳቸውን ሐሳቦች እንድንግባባ። እግዚአብሔር አምላካችን ዘላለማዊ አምላክ ነው። ከጊዜም በላይ የሚኖር ዓለም ሳይፈጠር የነበረ ዘላለማዊ ደግሞም ለዘላለምም የሚኖር አምላክ ነው። ስለዚህ ከዚህ የተነሳ እግዚአብሔር የሚያስባቸው ሐሳቦች፣ ለፍጥረቱም ያለው እቅድ፣ በተለይ ደግሞ ለኛ ለልጆቹ ያለው እቅድ ዘላለማዊ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ የዘላለም ሐሳብ ማለት ዓለም ሳይፈጠር በፊት የነበረ እግዚአብሔር ሁሉን ነገር የፈጠረበት ምክንያት እናም በጊዜ ውስጥም የማይለዋወጥ ወጥ የሆነና ከዘመን ፍጻሜ በኋላም ጸንቶ ለዘላለም የሚኖር ወይም እንዲኖር የወሰነው እቅዱ ማለታችን ነው። አያችሁ፣ ዘመንን ከፋፍለን ከተመለከትነው ጊዜ የምንለው መጀመሪያና መጨረሻ ያለው አለ። ከዛ በፊት እግዚአብሔር ዓለም ሳይፈጠር ዓለምን ሲፈጥር ያሰበው ሐሳብ አለው። በዘመን መካከል ደግሞ እግዚአብሔር ሲሰራ የነበራቸው ብዙ ሐሳቦች አሉት፣ ወይም ደግሞ ተግባሮች አሉት ነበሩትም። በመቀጠልም ደግሞ ከዘመን ፍጻሜ በኋላም ደግሞ በሚመጣው ዘላለም እግዚአብሔር እንዲኖር የፈቀደው ሐሳብ ማለታችን ነው። ብዙ ጊዜ እግዚአብሔር የተቆራረጠ ሐሳብ ያለው ይመስለናል። መጽሐፍ ቅዱሳችንንም አንዳንዶቻችን እንደዛ ልንመለከት እንችላለን። እውነታው ግን እሱ አይደለም። እግዚአብሔር ዓለም ሳይፈጠር በፊት የነበረውን ሐሳቡን ነው ከዘመን ፍጻሜም በኋላ በሚኖረው ዘላለም እንዲኖር የፈቀደው። ይሄ የእግዚአብሔር የማይለዋወጥ ዘላለማዊ ሐሳቡ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ምናልባት ዓለም ሳይፈጠር ግን እግዚአብሔር ለኔና ለናንተ ምን ሐሳብ ይዞ ፈጠረን? ምንድን ነበር እቅዱ የሚለውን መጽሐፍ ቅዱሳችን ከሚናገረው ከኤፌሶን ምዕራፍ 1 ከቁጥር 3 እስከ 10 ያለውን አብረን እንመልከት። እዚህ ክፍል ላይ ሐዋርያው ጳውሎስ የክርስቶስን ምስጢር ምን ያክል እንደሚያስተውል በምዕራፍ 3 ላይ ሲጠቅስ እንመለከታለን። ምክንያቱም ዓለም ሳይፈጠር በፊት እግዚአብሔር እንዲህ ነበር ያሰበው ብሎ የነበረውን ዘላለማዊ ሐሳብ ይነግረናል። በዘመን ፍጻሜም ያለው ሐሳብ ይሄ ነው በማለት ሐሳቡን ይገልጥልናል። ስለዚህ ዓለም ሳይፈጠር በፊት እግዚአብሔር የነበረው ሐሳብ ምን ነበር? ኤፌሶን ምዕራፍ 1 ከቁጥር 3 ጀምሮ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ቁጥር 4 ላይ ቀጥሎ እንደዚህ ይላል፣ በፊቱ ቅዱስና እንከን አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና። ይህ ክፍል በግልጥ የሚናገረው ዓለም ሳይፈጠር በፊት እግዚአብሔር ምን አስቦ ነበር? በክርስቶስ ስንል በእርሱ ስልጣን ስር፣ በእሱ አገዛዝ ስር እንድንሆን ማለት ነው። ስለዚህ ቀጥሎ እንደዚህ ይላል፣ በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። አሁንም ዓለም ሳይፈጠር በፊት እግዚአብሔር ምንድነው የወሰነው ብለን ካለን በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይሄ የእግዚአብሔር ዘላለማዊ ውሳኔ ነው። በክርስቶስ መሆን
በአዲስ ኪዳን የተገለጠ የእግዚአብሔር ሐሳብ አይደለም። ዓለም ሳይፈጠር በፊት ለሰው ልጆች የተዘጋጀ የእግዚአብሔር ዕቅድ፣ ለሰው ልጆች የተወሰነ የእግዚአብሔር ዕቅድ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ይኸውም ይላል በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው ይላል። ጸጋ አሁንም ሰው ከወደቀ በኋላ እግዚአብሔር ለሰው ልጆች ያዘጋጀው ሐሳብ ሳይሆን ዓለም ሳይፈጠር በፊት ለሰው ልጆች የሰጠው ነፃ የእርሱ በጎ ፈቃድ። ስለዚህ እዚህ ክፍል ላይ ጸጋ ሲል ያለምንም ሰው ተግባር ለሰው ልጆች የሚሰጥ የእግዚአብሔር የቸርነት ውጤት ማለት ነው። አያችሁ፣ እዚህም ክፍል ላይ በእርሱ በኩል በክርስቶስ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው አለ። ስለዚህ ጸጋ በአዲስ ኪዳን በክርስቶስ ኢየሱስ የተገለጠ ቢሆንም መነሻው ግን ዓለም ሳይፈጠር በፊት ለሰው ልጆች ሁሉ የተዘጋጀ የእግዚአብሔር ዘላለማዊ ሐሳብ እንደሆነ እዚህ ክፍል ላይ መመልከት እንችላለን። ቁጥር 7 ላይ ሲቀጥል እንደዚህ ይላል፣ በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታ አገኘን፣ ጸጋውንም በጥበብና በማስተዋል ሁሉ አበዛልን፣ በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። አያችሁ፣ ወደ አሁን በደሙ መቤዠት የመጣው አለ አስቀድሞ የነበረው ሐሳቡ ስለነበረ ነው። አያችሁ፣ እግዚአብሔር በየዘመኑ አዳዲስ ሐሳብ እያመጣ እየሰራ ያለ አምላክ አይደለም። ዓለም ሳይፈጠር በፊት የነበረውን ዘላለማዊውን አጀንዳ ዛሬም ደግሞ በዚህ ትውልድ መካከል በክርስቶስ በኩል እየፈጸመ ስለሆነ ነው። ክርስቶስ ኢየሱስ ለሰው ልጆች ሁሉ የተላከበት አንዱ ምስጢር አስቀድሞ የነበረውም ዘላለማዊ ሐሳብ እርሱ ስለነበረ ነው። ምን ማለት ነው? የሰው ልጅ ሲወድቅ የተዋጀነው በሌላ ነገር አይደለም። የተዋጀነው በዘላለም ሐሳቡ ነው። የተዋጀነው ዓለም ሳይፈጠር በነበረው ዕቅዱ ነው። ለምን? ዓለም ሳይፈጠር በነበረው ዕቅዱ ካልዋጀን ዓለም ሳይፈጠር የነበረው ሐሳቡ አይፈጸምም። አሁን ግን በልጁ በክርስቶስ ኢየሱስ አማካኝነት በደሙ በተደረገ ቤዛነት መዋጀታችንን ስናገኝ የዘላለም ሐሳብ ሪስቶሬሽን ወይም መልሶ መጠገን እንደሆነ በትክክል ክፍሉ ያስረዳናል። ቀጥሎ ግን እንደዚህ ይላል ቁጥር 10 በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ። አያችሁ፣ መጀመሪያ ዓለም ሳይፈጠር በፊት የነበረውን ነገረ። አሁንስ በዘመን ፍጻሜ ደግሞ በሚመጣው ዘላለም ሁለተኛው ዘላለም ደግሞ ያቀደውን ዕቅድ እየነገረን ነው። ምን ብሎ? በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም ሆነ በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል። ይሄ ዓለም ሳይፈጠር በፊት የነበረውን ከዓለም ወይም ደግሞ ከዘመን ፍጻሜም በኋላ ደግሞ የሚቀጥለውን ዘላለማዊ የእግዚአብሔር ሐሳብ ያስረዳናል። በዚህ ውስጥ የምናገኘው ትልቅ እውነት የእግዚአብሔር መንግስት ነው። አያችሁ፣ የእግዚአብሔር መንግስት ከዘመን ጅማሬ በፊት ዓለም ከመፈጠሩ በፊት ይገዛ የነበረ ሰማያዊ መንግስት ስለሆነ እግዚአብሔር ለሰው ልጆች ሊያወርስ የፈለገው አስቀድሞም ለሰው ልጆች ያዘጋጀው ይህንን መንግስት ነበረ። 4 አስደናቂ የሆነ የዘላለም ሐሳቡን የሚገልጡ የእግዚአብሔር መንግስትን እውነታዎች ከመጽሐፍ ቅዱሳችን አጠር አድርገን እንመልከት። የመጀመሪያው ዓለም ከተፈጠረ ጀምሮ ለሰው ልጆች የተዘጋጀው መንግስት እንደነበረ ጌታችን ኢየሱስ ተናግሯል። አያችሁ፣ አሁን በክርስቶስ ስንል ይህንን ማለታችን ነው። ይህንን ክፍል በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 36 እናገኘዋለን። የሰው ልጅ ከመላእክቱ ሁሉ ጋር በክብሩ ሲመጣ በክብሩ ዙፋን ላይ ይቀመጣል። ሕዝቦች ሁሉ በፊቱ ይሰበሰባሉ። ስለ መጨረሻው ዘመን ነው የሚናገረው። እርሱም እረኛ በጎችን ከፍየሎች እንደሚለይ ሕዝቡን አንዱን ከሌላው ይለያል። በጎቹን በቀኝ ፍየሎቹን ግን በግራው ያቆማቸዋል። ይሄ በመጨረሻው ዘመን በክርስቶስ ኢየሱስ መምጣት የሚሆነውን የመጨረሻውን ዘመን ፍርድ ያመለክተናል። ስለዚህ ጌታ ኢየሱስ ከመጣ በኋላ 2 ሕዝቦችን እንደሚለይ አያችሁ። የእግዚአብሔር መንግስት በጣም አስደናቂ የሆነው አንዱ እውነታ በምድር ላይ ሲመለከት በጎችንና ፍየሎችን ነው የሚያየው። ከዚህ 2 ካታጎሪ ውጪ ሌላ የለም።
አያችሁ፣ ምድርን ሲመለከት እንክርዳድና ስንዴን ነው የሚመለከተው። ከዚህ ሁለት ክፍሎች ውጪ ሌላ አታገኙ። እግዚአብሔር ምድርን ሲመለከት ብርሃንና ጨለማን ነው የሚያየው። የእግዚአብሔርን መንግስትና የሰይጣንን መንግስት ነው የሚያየው። ከዚህ ሁለት ክፍል ውጪ ሌላ አታገኙ። ክፍሉም የሚያስረዳን እረኛ በጎቹን ፍየልን ከበግ እንደሚለይ በቀኝ በጎቹን ያቆማቸዋል፣ በስተግራ ደግሞ ፍየሎቹን ያቆማቸዋል አለ። ከዛ ቀጥሎ የሚናገረውን ቃል በደንብ አስተውለን እንስማ። በዚያ ጊዜ ንጉሱ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ አባቴ የባረካችሁ ወይም የአባቴ ብሩካን። ሃሌሉያ። እዚህ ክፍል ላይ በጣም እንድታስተውሉ የምፈልገው አያችሁ፣ አባቴ ብሎ ሲል እኛም እግዚአብሔርን አባት ብለን የምንጠራበትን የልጁን መንፈስ ተቀብለናል። ስለዚህ ሲለን ምን ብሎ ነው የሚለን ንጉሱ? እናንተ የአባቴ ብሩካን፣ እናንተ አባቴ የባረካችሁ። ሃሌሉያ። ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። በጣም ግልጥ የሆነ ቃል ነው። የእግዚአብሔር መንግስት ለኔና ለናንተ መቼ ነው የተዘጋጀው? በአዲስ ኪዳን ነው የተዘጋጀው? ጌታ ኢየሱስ በመምጣቱ ነው ለኔና ለናንተ የተዘጋጀው? አይደለም። ዓለም ከተፈጠረ ጀምሮ የነበረ የዘላለም ሐሳብ ነው የእግዚአብሔር መንግስት። ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ዓለም ከተፈጠረ ጀምሮ ቢዘጋጅም የእግዚአብሔር መንግስት ግን እንደ የምስራች ለሕዝቦች ሁሉ የተሰበከው በጌታችን በኢየሱስ ክርስቶስ መምጣት ነው። ለምን? ንጉሱ ሲመጣ መንግስቱም ወደዚህ ምድር መጥታለች። ለዚህ ነው ጌታ ኢየሱስም ሲናገር መንግስተ ሰማያት ቀርባለችና ንስሐ ግቡ ብላችሁ ስበኳቸው ያለን። አያችሁ፣ ወንጌል የእግዚአብሔር መንግስት ነው። የምስራቹ ጌታችን ኢየሱስ ክርስቶስ ከሰማይ ይዞት የመጣው ሰማያዊ መንግስት ነው። ሰዎች ሁሉ እንዲገቡበት የተዘጋጀው ታላቅ ርስት የእግዚአብሔር መንግስት ነው። ስለዚህ ጌታችን ሲናገር ምን አለ? ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ሃሌሉያ። ይሄ በጣም አስደናቂ እውነት ነው። እሺ፣ ዓለም ከተፈጠረ ጀምሮ ተዘጋጀ። ሁለተኛው ሐሳብ ምንድን ነው? ጌታችን ኢየሱስ ከመጣስ በኋላ ምን ሆነ? እንመልከት ሁለተኛውን ነጥብ። ወደዚህ ምድር የመጣበት ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ መንግስተ ሰማይ ወደ ሰው ልጆች መቅረቧን ለመስበክ እንደሆነ መስክሯል። ተመልከቱ፣ መጀመሪያም የነበረው የዘላለም ሐሳብ የእግዚአብሔር መንግስት ነው። ጌታችን ኢየሱስ ወደ ምድር ሲመጣም ይዞት የመጣው ያንን ዘላለማዊ ሐሳብ መንግስቱን ነው። ስለዚህ ጌታ ኢየሱስ እንድንሰብክ የነገረን የሰማይ መንግስት ወደ ሰው ልጆች ሁሉ እንደቀረበን እንመልከት። ይህንንም ክፍል በዚህ አቅጣጫ ብዙ ክፍሎችን ታገኛላችሁ። ነገር ግን አጠር አድርገን ለመረዳት በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ለመጀመሪያ ጊዜ ኢየሱስ ስብከቱን ሲጀምር የጀመረው በዚህ ቃል ነው። ከዚያ ጊዜ አንስቶ ኢየሱስ፣ አያችሁ፣ መነሻ ቦታው ነው፣ የመጀመሪያ የስብከቱ ቦታ ነው። ከዚያን ጊዜ አንስቶ ኢየሱስ ንስሐ ግቡ መንግስተ ሰማያት ቀርባለችና እያለ መስበክ ጀመረ ይላል። አያችሁ፣ የስብከቱ መጀመሪያ ሌላ ነገር አይደለም። ኢየሱስ ለሰው ልጆች ይዞት የመጣው የምስራች የእግዚአብሔር መንግስት ነው። ክብር ለእግዚአብሔር ለአምላካችን ይሆን። እንዲሁ በተመሳሳይ ሁኔታ በሉቃስ ወንጌል ምዕራፍ 4 ከቁጥር 42 እስከ 43 እንደዚህ ታገኛላችሁ። ሲነጋም ኢየሱስ ወደ ምድረ በዳም ሄደ፣ ሕዝቡም ይፈልጉት ነበር። እርሱም ወዳለበት ቦታ መጡ። ከነሱም ተለይቶ እንዳይሄድ ሊከለክሉት ሞከሩ። እርሱ ግን ወደ ሌሎቹም ከተሞች ሄጄ የእግዚአብሔርን መንግስት ወንጌል መስበክ ይገባኛል፣ የተላኩት ለዚሁ ዓላማ ነውና። ሃሌሉያ። ጌታችን ኢየሱስ እጅግ ግልጥ ባለ ቋንቋ ለምን እንደመጣ ከተናገረባቸው ክፍሎች መካከል አንዱ ይሄ ነው። ቅዱሳን፣ ጌታችን ኢየሱስ ብዙ ሰዎች ለተለያየ ዓላማ እንደመጣ ሲያነሱ ልንሰማ እንችላለን። ጌታ ግን በገዛ አንደበቱ ለምንድን ነው የመጣኸው ተብሎ ቢጠየቅ ሊመልስልን የሚችለው ግልጥ መልስ ይሄ ነው። ስለዚህ የእግዚአብሔር መንግስት የእግዚአብሔር የዘላለም ሐሳብ ነው ማለት ነው። ዓለም ሳይፈጠር ነበር፣ ኢየሱስ ከሰማይ ይዞት መጥቷል። አሁን ደግሞ በዚህ ክፍል ላይ እንደሚነግረን ኢየሱስ ለሰው ልጆች ሁሉ በየከተሞቹ የሚሰብከው የምስራቹ ነው። ሃሌሉያ። ሶስተኛውን ደግሞ እንመልከት። ሶስተኛውን ነጥብ ከእግዚአብሔር መንግስትና ከዘላለም ሐሳብ አንጻር ያለውን እውነታ አባታችን እግዚአብሔር
ለኛ ለመንጎቹ ሊሰጠን ያዘጋጀልን መንግስቱን መሆኑን ጌታችን ኢየሱስ ገልጧል። ይህንን አስደናቂ ክፍል እንመልከት። የሉቃስ ወንጌል ምዕራፍ 12 ቁጥር 32 ላይ እንዲህ የሚል ክፍል ታገኛላችሁ። ከላይ ስትመለከቱት ክፍሉንም ስታዩት የምታገኙት ምንድነው? አስቀድማችሁ መንግስቱንና ጽድቁን እሹ፣ ሌላው ነገር ሁሉ ይጨመርላችኋል ይላል። ይቀጥልና እናንተ አነስተኛ መንጋ የሆናችሁ መንግስትን ሊሰጣችሁ የአባታችሁ መልካም ፈቃድ ነውና አትፍሩ አለ ኢየሱስ። ሃሌሉያ! እንዴት አይነት አስደናቂ ቃል ነው! ተመልከቱ። እግዚአብሔር ከዘላለም በፊት አስቀድሞ ያሰበው ሐሳቡ መንግስትን ለማውረስ ነው። ኢየሱስ ከሰማይ ይዞት የመጣው የተላከበት ዋና ዓላማ መንግስቱ ነው። ለኛም እንድንወርሰው ያዘጋጀልን እንድንፈልገውም ከሁሉ አስቀድመን እንድንፈልገውም የተፈለገው መንግስቱን ነው። እዚህም ክፍል ላይ በግልጥ እንደሚነግረን መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ አለ። አያችሁ፣ እግዚአብሔር ለኔና ለናንተ በዚህም ዘመን ሊሰጠን የፈለገው የዘላለም ሐሳቡን ነው፣ አዲስ ሐሳብ አይደለም። ክብር ለእግዚአብሔር ለአምላካችን ይሁን። አራተኛና በዚህ የመጨረሻ እውነታ ስለ እግዚአብሔር መንግስትና የዘላለም ሐሳብ እንመልከት። የመጨረሻው ዘመን ፍጻሜ የሚሆነው ይህ የመንግስት ወንጌል ለሕዝብ ሁሉ ምስክር እንዲሆን በዓለም ሁሉ ሲሰበክ እንደሆነ ጌታችን ተናግሯል። ተመልከቱ፣ የመጣበት ዓላማ ይሄ ስለሆነ ዓላማው ራሱ የዘመን ፍጻሜ ራሱ የሚጠናቀቀው ይህ የመንግስት ወንጌል በዓለም ሁሉ ለሰው ልጆች ከተሰበከ ብቻ ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ይሄንን እንመለከታለን። ማቴዎስ ወንጌል ምዕራፍ 24 በአጠቃላይ ስለ መጨረሻው ዘመን ደቀ መዛሙርቱ ኢየሱስን ሲጠይቁት የመለሰላቸውን መልስ የምናገኝበት ክፍል ነው። እዚህ ክፍል ላይ ብዙ ሰዎች የተለያየ ሐሳብ ያነሳሉ። ጌታችን ኢየሱስ ግን እዚህ ክፍል ላይ ሲናገር ህዝብ በህዝብ ላይ እንደሚነሳ፣ መንግስት በመንግስት ላይ እንደሚነሳ፣ የጦርን ወሬ የሚያናፍስ ነገር እንደምንሰማ፣ ጦርነትን እንደምንሰማ፣ ብዙ ጭንቀት እንደሚሆን በምድር ላይ ይናገርና ነገር ግን አትፍሩ፣ ይህ የምጡ መጀመሪያ ነው ይለናል። ታዲያ መጨረሻው የሚሆነው መቼ ነው? መጨረሻውስ ከምን አንጻር ነው የሚወሰነው? በዓለም ላይ ከሚኖረው ክፋት አንጻር ነው የሚወሰነው? ከሰዎች የእርኩሰት ሁኔታ አንጻር ነው የሚወሰነው? ከሰዎች የጦርነት ወይም ከመንግስታት የጦርነት ሁኔታ አንጻር ነው የሚወሰነው? መጽሐፍ ቅዱሳችን እንደሱ አይደለም የሚናገረው። አያችሁ፣ እግዚአብሔር በምድር ሁኔታ የዘላለም ሐሳቡን አይቋጭም። እግዚአብሔር ሐሳቡን የሚቋጨው ሐሳቡን ሲፈጽም ብቻ ነው። የዘላለም ሐሳቡን ሲፈጽም እግዚአብሔር ነገሮችን ሁሉ ወደ መቋጨት ያመጣል። ይህንን በግልጥ የሚያስረዳን ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ነው። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይመጣል። ቅዱሳን በደንብ አስተውሉት። መጨረሻው መቼ ነው የሚመጣው? ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይመጣል። የሚሰበከው እንዴት ነው? ለሕዝብ ሁሉ ምስክር እንዲሆን። ይህ የመንግስት ወንጌል የሚለው የምንሰብከው መንግስቱን ነው ለማለት ነው። የምስራቹ መንግስቱ ነው ለማለት ነው። ጥሩ የእንግሊዝኛ ቨርዥኖች አንዳንድ ጊዜ ይህንን ሐሳብ የበለጠ የሚያስረዱልን የእንግሊዝኛ ቨርዥኖቹ ናቸው። a good news about the kingdom፣ መንግስቱ የምስራች ሆኖ ይሰበካል እንደማለት ነው። መንግስቱ ለሰው ልጆች ሁሉ መልካም ዜና ተብሎ የሚሰበክ የምስራች ይሆናል ማለት ነው። አያችሁ፣ ዓለም ሳይፈጠር በፊት የነበረው ሐሳቡ የእግዚአብሔር መንግስት ነው። በልጁ በኢየሱስ ክርስቶስ በኩል የላከልን ወይም ጌታችን ኢየሱስ የተላከበት ዋና ዓላማ መንግስቱ ነው። መጨረሻው የሚመጣው በጦርነት ምክንያት አይደለም። መጨረሻው የሚመጣው በምድር ላይ በሚኖረው ክፋት ምክንያት አይደለም። ኦፍ ኮርስ የምልክቱ መጀመሪያ የምጡ መጀመሪያ ነው። መጨረሻው ግን የሚሆነው አያችሁ፣ ይህ የመንግስት ወንጌል በዓለም ሁሉ ሲሰበክ ነው። አስደናቂ እውነት ነው ይሄ። የመጨረሻ አንድ ክፍል እንመልከት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 28 ጌታችን ሐዋርያው ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ትንሣኤ በአጽንኦት የሚናገርበት ክፍል ነው። ክፍሉ በአጠቃላይ ሙታን ትንሣኤ የለም የሚሉ ሰዎች ተነስተው ስለነበረ ሙታን ትንሣኤ ከሌለ ክርስቶስ አልተነሳማ በማለት የክርስቶስን ትንሣኤ እውነታነት እኛም ደግሞ በሱ ትንሣኤ በማመናችን የሆነልንን ታላቅ ነገር አጥብቀን እንድንይዝ በግልጥ ሐዋርያው ጳውሎስ የሚያስተምርበት ክፍል ነው። ከዚህ ክፍል መካከል ግን አስደናቂ የሆነ ስለ እግዚአብሔር መንግስት የሚገልጥልን አንድ እውነት አለ።
እሱም በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 28 ያለውን ክፍል ነው የምናገኘው። ነገር ግን ይላል ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። አሜን ሃሌሉያ። አያችሁ አሁን ጌታ ኢየሱስ ተነስቶ በክብር አለ፣ እየገዛ አለ። ቀጥሎ ግን እንደዚህ ይላል ሞት በአንድ ሰው በኩል እንደመጣ የሙታን ትንሣኤም በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ እንደዚሁ ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ። በጣም አስደናቂ ነው። ሰዎች ሁሉ በአንድ ሰው ነው የሞቱት። ሰዎች ሁሉ ሕያዋን የሚሆኑት ደግሞ በአንድ ሰው በኩል ነው፣ እሱም በክርስቶስ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ምን ማለት ነው? አስቀድሞ ሰው ከሥጋ ሥጋዊ ነው፣ ከምድር ምድራዊ ነው። ቀጥሎ ደግሞ ከሰማይ ሰማያዊ ይሆናል በክርስቶስ ኢየሱስ በማመን። ሁሉ በራሱ ተራ ይሆናል ማለት ይህ ማለት ነው። እንደዚህ ይላል እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑት። ምን ማለት ነው? ትንሣኤ መጀመሪያ የተከናወነው በኩር በሆነው በጌታችን በኢየሱስ ነው። ቀጥሎ ደግሞ ተራውን የምንይዘው እኛ ነን። እሱ አስቀድሞ በኩር ሆኖ ተነስቶልናል። በእርሱ ያመንን ሁሉ የዘላለም ሕይወት በእኛ ውስጥ አለ። በእኛ ውስጥ ካለው ቅዱስ መንፈሱ የተነሳ ሞትን ድል አድርገን እንነሳለን። ስለዚህ ትንሣኤ ሙታን መጀመሪያ በሱ፣ ቀጥሎ ደግሞ ተራችንን ጠብቀን በእኛ ሕይወት ልክ እንደሱ ይከናወናል ብሎ በራሱ ተራ ብሎ እነዚህን ሁለት ቅደም ተከተሎች ያነሳልናል። ከዛ ቀጥሎ እንደዚህ ይላል ከዚያም ይላል። አያችሁ ቀጥሎ ከዚህ ከኛ ትንሣኤ በኋላ ምን ይከናወናል? እኔ የምፈልገው ፖይንት ይህችን እንድትረዱ ነው። ከዚያም ይላል ግዛትን፣ ስልጣንንና ኃይልን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ሲያስረክብ፣ ተመልከቱ የሚያስረክበው ኢየሱስ መጨረሻ ላይ መንግስትን ነው። ይዞት የመጣው መንግስት ነው። የሰበከን መንግስት ነው። የተዘጋጀልን መንግስት ነው። የወረስነው መንግስት ነው። ጌታችን ኢየሱስ በመጨረሻም የሚያስረክበው መንግስት ነው። ለአባቱ መንግስትን ሲያስረክብ አለ ያን ጊዜ ፍጻሜ ይሆናል አለ። ተመልከቱ ነገር የሚጠናቀቀው በዚህ እውነት ነው። መንግስትን አስረክቦ ነው የሚያጠናቀቀው ጌታችን ኢየሱስ። ቀጥሎ የሚያስደንቅ ቃል አለ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የሚደመሰሰውም የመጨረሻ ጠላት ሞት ነው። ሁሉን ከእግሩ በታች አስገዛህለት፣ ነገር ግን ሁሉን አስገዛለት ሲል ይላል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል ይላል። አያችሁ ሁሉን ያስገዛል ሲል ካስገዛለት ውጪ መሆኑ ግልጥ ነው። ወልድ በአባቱ ላይ እንደማይገዛ ግልጥ ነው አለ። ተመልከቱ እንዴት አድርጎ እንዳስቀመጠው። ከዛስ ሁሉን ላስገዛለት እርሱ ደግሞ ራሱን ያስገዛል አለና ምክንያቱ አለ እግዚአብሔር አብ ሁሉ በሁሉ እንዲሆን ነው አለ። ምን ማለት ነው? ተመልከቱ ቅዱሳን፣ የመጀመሪያ የጀመርነው ከዘላለም ሐሳብ ነው። ነገር ሲጠናቀቅም በዘላለም ሐሳብ ይጠናቀቃል። የዘላለም ሐሳብ ማለት ከዓለም መፈጠር ጀምሮ በዘመናት መካከል በጊዜ ውስጥ ደግሞ በዘመን ፍጻሜ ደግሞ ወይም ከዘመን ፍጻሜ በኋላም በሚኖረው ዘላለም የማይለዋወጥ የእግዚአብሔር ሐሳብ ማለት ነው። ይህ የማይለዋወጠው የእግዚአብሔር ሐሳብ የእግዚአብሔር መንግስት ነው። ስለዚህ እግዚአብሔር ዓለም ሳይፈጠር መንግስቱን አውርሶናል። በምድር ላይ ልጁን ኢየሱስ ክርስቶስን በመላክ መንግስቱን ገልጦልናል። ሰዎች ሁሉ በልጁ በኢየሱስ ክርስቶስ በማመን መንግስቱን ወራሽ ይሆናሉ። በዘመን ፍጻሜ ደግሞ እንዲሰበክ የተፈለገው መልእክት የመንግስቱ ወንጌል ነው። በመጨረሻም ነገሮች የሚጠናቀቁት መንግስቱን ካጸና በኋላ ነው። ሁሉን ከእግሩ በታች ካስገዛለት በኋላ ነው። ተመልከቱ የዘላለም ሐሳብ እንዴት የማይቆራረጥ እንደሆነ አያችሁ። ለዚህ ነው እግዚአብሔር መንግስት እንጂ ሃይማኖት የለውም የምንለው። እግዚአብሔር የትኛውንም ሃይማኖት አያውቅም። በምድርም ላይ ሁለት ነገሮች ብቻ ነው ያሉት፣ የእግዚአብሔር መንግስትና የዲያብሎስ መንግስት፣ የሰይጣን መንግስት። የእግዚአብሔር መንግስት አሁን ባነሳነው ክብር ሲጠናቀቅ፣ የዲያብሎስ መንግስት ደግሞ በዘላለም ፍርድ ከእግዚአብሔር መንግስት ዘንድ በሚመጣ ፍርድ ይጠናቀቃል። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሆን። አያችሁ ኢየሱስ ክርስቶስ ጌታና ንጉሥ እንጂ የሃይማኖት መሪ አይደለም። የሁሉ ገዢ እንጂ
የሃይማኖት መሪ አይደለም። ስለዚህ የእግዚአብሔር መንግስት የእግዚአብሔር የዘላለም ሐሳብ ነው። በተማራችሁት በተካፈልነው የእግዚአብሔር እውነት እንደተባረካችሁ አምናለሁ። በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። እግዚአብሔር ይባርካችሁ። ሻሎም። ምናልባት ይህንን መልእክት ስትሰሙ ከዚህ ቀደም እንዲህ አይነት እውነት አልሰማሁም ነበር፣ ዛሬ ግን ወደ እግዚአብሔር መንግስት መግባት ፈልጋለሁ፣ ስለዚህ መጸለይ ፈልጋለሁ የምትሉ ካላችሁ አብራችሁኝ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። እግዚአብሔር አባቴ ሆይ ስለምትወደኝ አመሰግንሃለሁ። መንግስትህን ልታወርሰኝና ልጅህ ልታደርገኝ መልካም ፍቃድህ ስለሆነ አመሰግንሃለሁ። ኢየሱስ ክርስቶስ ያንተ ልጅ እንደሆነ ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ እናም በክብር ባንተ ቀኝ እንደተቀመጠ በልቤ አምናለሁ። ኢየሱስ ክርስቶስ ጌታ እንደሆነ እመሰክራለሁ። ይህንን በማወጄ ከኃጢአቴ ሁሉ ስላጠብከኝ መንፈስ ቅዱስንም ስለሰጠኸኝ አመሰግንሃለሁ። አሁን ዳግም ተወልጃለሁ። የዘላለም ሕይወት ተቀብያለሁ። የእግዚአብሔር ልጅ ሆኛለሁ። አዲስ ፍጥረት ሆኛለሁ። ወደ እግዚአብሔር መንግስት ገብቻለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር መንግስትና ቤተሰብ ተቀላቅለዋል። Christos Katama, Christos Katama.